በስልጣኑ ነው ካልክ የአላህ ስልጣን ምድር የለም ወይ መልስልኝ። ይሄን እንድትመልስልኝ ፈልጋለሁ። ሁለተኛ ደግሞ አልহামዱሊላህ ሙናዘራው እዚህ ጋር አብቅቷል። ምንም ከዚህ በኋላ ትንፋሽ የሚያወጣው ነገር የለም። ለምን የራሱ ኢማም ምን ብለዋል? ራሳቸው ምን ብለዋል? በፍጹም ምን አይሉም ነበረ? ቁርጡቢ ራሳቸው ኢብኑ ጀሪር አጠበሪ እምነታቸው ቢዛቲሂ ፈውቀ العرش አላህ በዛቱ ከአርሽ በላይ ነው ብለው ነው የሚያምኑት ብለው እነ ቁርጡቢ ቁጭ አደረጉልክ። ትንፋሽ ከዚህ በኋላ ሌላው ደግሞ ከዛው ከተፍሲራቸው ደግሞ ጨምሬልሃለሁ። እንደው ለቅምሻ እንደው ለዘመድ ይጨመራልና ጨምሬልሃለሁ። ወሁወ ማዕኩም አይነማ ኩንቱም ቢለው አይ ቢዒልሚሂ በእውቀቱ ነው። እሱ ግን አሉ ወሁወ በሚሩ ኢላላህ ወሁወ ከአርሹ በላይ ነው አላህ ከሰማያት በላይ ነው እያሉ ኢብኑ ጀሪር ያስቀመጡት። ወአውለል መዓኒ አላ ወርተፈዐ ብለው ያስቀመጡት። ሌላም ብዙ ቦታ መሄድ ትችላለህ። ከታች ሱረቱል በቀራ ላይ ምን አሉ? ወኢን ቃልና ቃኢሉን አኽቢርና አን ኢስቲዋኢ ላሂ ጀለ ሰናሁ ካነ ቀብለ ኸልቂ ሰማይ አን በዐደሁ ከሆነ በዐደሁ እንለዋለን ብለዋል። ከታች እንመጣለን። ዑሉው ሙልክ ወሱልጣን ካልክም እንመጣለን። አብሽር እንሄዳለን። እዛ በዐደሁ ብለዋል። በዐደሁ የሚለውን ታስቀምጥልኛለህ፣ ትፈትልኛለህ። የአላህ ዑሉው ሙልክ ወሱልጣን የተገኘው ሰማይ ከተፈጠረ በኋላ ነው ወይ? ኢብኑ ጀሪር ጋር ትሜ አትሄድም። አንቄ ነው የሚይዘዝ። እሳቸውን መቅጠፍ አቁም። ቁርጡቢ ራሳቸው ምን ብለዋል? ጦበሪ ቢዛቲሂ ከአርሽ በላይ ነው ብለው ያምኑ ነበረ ብለዋል። አለቀ። እዚህ በጦበሪ ላይ መንጠልጠል የለም። አሁን ዱና አርዲ አቡ ሐሰን አሽዓሪ ዱና አርዲ ያለው ምንድነው? እሱ መልሱልን። ጨርሻለሁ። ቀጥል። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሐሳቤን ሳልጨርስ ያው ተዘግቻለሁ፣ ግን ችግር የለውም ኢንሻአላህ። ወደ ሰቀጥል ወንድማችን ሙራድ ያው እንግዲህ ነካ አድርጋቸዋል። ማሻአላህ በጣም ጥሩ ነገር ነው ያቀረብከው። አላህ ሱብሓነሁ ወተዓላን ቦታና አቅጣጫ ያጸደቀ ማንኛውም ዑለማ እስካሁን ድረስ መጥቀስ አልቻልክም። ውይይቱም ደግሞ አበቃ ብለህ ራስህ ያው ልክ እንዳበቃ አድርገህ ጨርሰኸዋል። ለምን እንደሆነ ባላውቅም ጨርሰኸዋል። በቃ ባንተ ቤት ሁሉንም አላየህ። ወደ ሐሳቡ ስመጣ ኢማም አጠበሪ አሁንም እኔ እሱ ጋር ነኝ። የተናገርከው ምላሽ ሰጥቼን ማለፈው የተናገሩት ገለጻ ራሳቸው ኢማም አጠበሪ ሐታ እዚህ ጋር በሐዲስ ላይ ያለውን በተመለከተ ማለት ነው አዩሃናስ ብለው አይነማ ኩንቱም ቢዕልሚኩም ወيعلم اعمالكم ومتقلبكم ومثواكم وهو على عرشه فوق سماواته السبع የሚለው አላህ ቁርአን ላይ وهو القاهر فوق عباده ያለ ስለሆነ ይሄ ምን ችግር የለብንም። ኢማም አጠበሪ የትም ቦታ ላይ ኢስተዋን በተመለከተ ወይ ደግሞ ፈውቅያና ዑሉውን በተመለከተ ገለጻ ሲያደርጉ وهو القاهر فوق عباده ማለት بقدرته ብለው ተናግረዋል። ከዚህ አንፃር وهو على عرشه فوق سماواته السبع ሰባት ሳይሆን فوق عباده እየተባለ አይደለም እንዴ? فوق عباده ማለት ምንድነው? الله جل وعلا فوق العرش ነው እኮ ማለት። فوق العرش ማለት ምንድነው? بقدرته وسلطانه وبأمره አሸናፊነቱ ኃይሉ እንጂ ዓለምን ያስተዳደረ ያለው ቦታውና ምሽጉ አይደለም። ቦታና ምሽጉ የሚል ማከየት ነው የምናገኘው። ያ ሙራድ ለምን ተጫወታለህ እንትን ላይ ማለት ነውና ይሄ በሚያሳዝን ሁኔታ የተደበሰበሰ አካሄድ ነው። ከዚህ አንፃር ማስረጃ ማቅረብ አልቻልክም። አንድ ወታኔን ደግሞ እኔ ዛሬ ወላሂ ለምብለህ ወደ እንደ የፈለከውን ሰው ብትጠቅስ ማስረጃው በቂ ስላልሆነ እንትና ይሄ ቅድም ላይ ቢዳቲ የሚለውን የጠቀስከውን በተመለከተ ቢዳቲ የሚለውን ቃል በተመለከተም ኢንሻአላህ ወደ ጦበሪ ይቀውል ከመሸጋገሬ በሰፊት ላይ እዛ ቦታ ላይ ቢዳቲ የሚለው ገለጻ ቢዳቲ ማለት ምንድነው? የአላህ ዛቱ ኃያል ነው አሸናፊ ነው እንጂ አላህ ዛቱ ቦታ አቅጣጫ አለው የሚል የውሃ ሽታ የትም ቦታ ላይ የለም። እና ይሄም የራስ ግምትና ሐሳብ እንጂ የተለየ ነገር ማስረጃ የማጣትና የማላከክ ነገር ነው። እና አጠቃላይ ወደ ጦበሪ ያቆም ስመለስ አሁንም ኢማም አጠበሪ አቋማቸው ከአርሽ በላይ ሳይሆን ኃያል አሸናፊ የሆነ ጌታ መሆኑን ለመናገራቸው ራሱ ሙሐመድ አብዱላህ ኢብኑ ሙሐመድ አልጉነይማን የሚባለው ግለሰብ ዲራሳ ኢስላሚያ ሊቅ የነበረና ኪታቡ ተውሂድ ላይ ምንድነው ያለው? كلام الامام المفسر الطبري في مسألة العلو هو من جنس كلام اهل البدع የቢድዓ ሰዎች ንግግር የሚያራምድ ጦበሪ ብሎ ሲወርፋቸው ነው ያየነው። ያን ተመላከክ የመረጃ ድህነት እንደሆነ ይሰማል። ስለዚህ ራሳቸው አላህ Subhanahu Wa Ta'ala የተናገረው ቃል ላይ وهو القاهر فوق عباده لا ያየሱና ገሩናሉ فهو فوقهم بقهره ከፍጥረታቱ በላይ ነው አላህ بقهره إياهم وهم دونه وهو الحكيم ጥበበኛ ሆነ ጌታ ነው ሲባል አላህ يقول
والله الحكيم في علوه على عباده وقهره إياهم بقدرته وفي سائر تدبيره الله كفترته عالم بلاي سيبال بجزاته بما السنة فنجي ببوتانا بمشقوا اللم بلو فنتو وارقو قلصوان كذلك طبري رحمه الله تعالى سناكرهن منالو عند قوله تعالى ونحن أقرب إليه من حبل الوريد ملون بتملك سناكر مثلا السوقا منالو أيوة عندك زي عندك زي إن شاء الله بشتفنوا بينو أيوة مرحبا خير إن شاء الله تعالى هنيون إن شاء الله على وتوتم كوي أو سواتو تلين إن شاء الله سلزق هون إمام الطبري رحمه الله تعالى سنقرأ هونم منالو الزي هو سورة البقرة لي ثم استوى إلى السماء يميلون قلبة ملكة سنقرونه وعول المعاني بقول الله جل ثناؤه ثم استوى إلى السماء فسواهن بلو سنقر على عليهن وارتفع فدبرهن بقدرته وخلقهن 7 سماوات والعجب ممن أنكر المعنى المفهوم حبيب أي كرتاجر أنت إذا جاي لك كلن عندنا يوم مالت عندنا يوم لك مراد عندنا لك كلن أنت من لك يلك كلن بارك الله فيك خيرا إن شاء الله خير أسي مرحبا أنت نو مالت كتابه لا يفوتو يا ناس من عمل يوم دنا زكية بيجينا عند باند لا نزهر كل خلاص الله يسوع مرتنا مثلا دي متشو بيجينا አሁን እኔ ተፍሲራቸውን አንቀጹን በተመለከተ የተናገሩትን እነግራቸዋለሁኝ ከዛ በኋላ ደግሞ መጨረሻ ላይ ያቀረብኳቸውን ሁጃዎች በፎቶ አድርጌ ያቀርባለሁኝ አሁን ኢንሻአላህ ለሰዓትም ስባሁን እሱ ያው ያቁም ሊል ምንም አይቀርም ብዬ ነው ስለዚህ ልጨርስልህ አዳምጠኝ እልካለሁ አዳምጠኝ እልካለሁ አልኩ ተላስ ባረከላሁ ፊክ እልካለሁ እሺ እሱን ለህዝብ ተወው አንተ አድማጭ ነህ እኔ አዳምጠኝ እንጂ ሙንሲፍ ሆነ አድማጭ ከሆንክ ድረስ አልኩ እልካለሁ እኮ አልኩ አይደል حبيبي لك هالو كل قارن لك هالو بقى بدانته ميوت هذا انت بقى لك هالو لما انت واش عدت هيا لك هالو هيا جرسنا لك هالو خلك منصف تفسيراتهم من نغره قلتنا تكتاتل انت انا اكو على كنتي اكو قلت من نغر ነው የውይይት ደንቡ አልኩ አንተ ኢብኑ ሁሰይን የውይይት ደንቡ ገጽንና የኪታብ ስምን ከነገርኩ ፈልገህ አገኘው አታቋርጠኝ ባክህን ይተቅላህ اتقillah ስለዚህ ታላቁ ዓሊም ሲናገሩ አሁንም ሱብሃንአላህ ምናሉ وقال بعضهم والاستواء هنا العلو والعلو هو الارتفاع طبري الله قرآن ላይ ثم استوى ينገርኩ ነው የአላህ ንግግር ثم استوى الى السماء የሚለው የአላህ ንግግር ላከለህ አዳምጥሽ የአላህ ንግግር እየላክ አውራ እንደኔ እስካሁን አንድ ልክ አላወራ لا እኔ ግሩፕ ላይ አዳምጠኝ والله ነምልህ والله እኔ ግሩፕ ላይ የለሁበት መላክ አልችልም እንደገና ደግሞ ኢሞ ብዙም አልተጠቀምም ያም ሆነ ግን ማለት ነው ገጹ ልንገራችሁ እልከዋለሁ ሙራድ አንተ ሙራድ አዳምጣው አንተ የሚወሳት ነው የሆነ ሰዓት ስለሆነ እኔ መጨረሻ ላይ የተናገርከው ላከውና እንየው ትለኛለህ መጨረሻ ላይ አሁን አያ ሱረቱል በቀራ ካለው አዳምጠኝ ይችላል ሱረቱል በቀራ ላይ እኔ ላክ አላልኩም እኮ አንተ እንትና ሙራድ እኔ ላክ ሳለልህ ልከዋል ችግር የለውም እኔ ኪታቡን ገልጬ አንተ ስትናገር ኪታቡን ገልጬ ማያ ስለምችል አላስገድድህም አሁን እኔ ኪታቡን ከነገጹ ነግራቸዋለሁኝ መጨረሻ ላይ እልከዋለሁ እኔ ኢሞ ግሩፕ የለኝም እኮ አልኩ ስለዚህ ለመላክ አልፈጥንም ሙራድ አያ والله ልታወጡኝ ስለፈለጋችሁ እንጂ ማለት ነው የተለየ ነገር አይደለም እኔ ተለማቅ ነው 300 ሰው እየተከታተለ ያለው እዚህ ጋር 300 ሰው እየተከታተለ ያለው 300 ሰው ይከታተላል በስነ ስርዓት አዳም እየተከታተለ ያለው ለኛ ለመግለጽ ነው አይደለም እናንተ ለኛ ለመግለጽ ነው አይደለም ሁለታችሁም ልቀቁትና የምትቀሩትን እኛም እንከታተላለን እንዴ እናንተ እኮ ለመከራከር ብቻ አይደለም እኛን ወደ መንገዳችሁ ሊጠሩ ነው አያ ስለዚህ እንደዛ እስከሆነ ድረስ እሺ خير ሰማው ባረከላሁ ፊክ አሁን እንግዲህ ሁላችሁ እንደሚያዙልኝ ሐሳቤን አልጨረስኩም አታቆራርጡኝ ይባካችሁን ግሩፕ እናንተ ነው እኔ እንግዳ ነኝ ኪታቡን ሙራድ ቆይ እንጂ ረባክ ቆይ አንተ ኢብኑ ሁሰይን ባክህ ረፈም ቆይበት ምክንያት የለኝም
የቆየን ምክንያት ከሌለህ እንግዲህ ታዲያ አትወያይም ማታዳ። ስለዚህ ግን አንተ ቡድንተኛቱና ቡድንተኛቱን ነው የምልህ። ይኸውልህ ቡድንተኛቱን ወይ አንተ ተወያይ፣ ሙራድ እምቢ ካለ አዳምጠኝ። ሙራድ ግን ይበልና አንተ ጋር ወያይ በቃ ቢነበይን ፈተበየኑ ያለ አረጋግጥ ፈተበተበቱ ማሻአላህ ኸይረ ላረጋግጥ ሻያ ላረጋግጥልህ እኮ ላረጋግጥልህ ዝም በል ላረጋግጥልህ መበርበር አይደለም ዝም ብለህ መበርበር ላረጋግጥልህ እኮ አልኩህ እኮ ላረጋግጥልህ። ኧረ ሰውዬው ላይ ይቅራልብህ ልቀቅልን ባረከላሁ ፊክ ልቀቅልንና ሚዩት ያዝ ባረከላሁ ፊክ ማክበር አለ ሚዩት ያዝ። ሙራድ ብቻ አይደለም እያወራ ያለው 1 ሚሊዮን ሰው ሊወር ነው የምንፈልገው እኛ 300 ሰው ምን አለው እኛ ግሩፕ ላይ እኮ ወደ 20 ሰው አለበት ምን ወያየው አንተ ግሩፕ አንፈልግም እንጂ ቁርአንና ሐዲስና ሰላም ነው የምንፈልገው። አጣበሪ ረሂመሁላሁ ተዓላ ይኸው ሙራድ እየለቀቀልን አይደለም ያመጣውን ማስረጃ አይ አድሚን ስጡኝ እሺ አድሚን ስጡኝ እሺ አድሚን ስጡኝ እሺ ልብዬ በእነ መልከው አዳምጠኝ እሺ አድሚን ስጡኝ ነው ላከው ችግር አድሚን ስጠኝና ልላክሽ በየት ነው የምልከው? አያ ችግር የለብኝም እኔ እኮ ግን በየት ነው የምልከው? እንዴ ታሪክ አድሚን ስጠው ችግር የለም በየተኛ ወላሂ ማለት ነው እንዳልናገር ተፈልጎ እንጂ ወላሂ እያንዳንዱን እያብራራ ነው። እያንዳንዱ ማለት ነው እኛ የፈለግነው ኪታቡን የፈለግነው ለማብራራትማ እኛ የምንደርስበት እኮ ኪታቡን ልንገርህ ከነገሱ ያዝልኝ ታወራው ነገር አረጋግጥ ኪታቡን ያዝልኝ በቃ አዳምጠኝ። አሁን ለዛሬ ምን አሉ ኢማም አልጠበሪ ሱረቱል በቀራ ላይ አንቀጽ 29ኛው ላይ ይሄው ነገር ኢማም አልጠበሪ العرشات منقش اثبت العرشات منقش لا اثبت العرشات منقش لا الذي اقوله موجود في كتاب جامع البيان لا في تفسير الطبري في تفسير الطبري عند قوله جل وعلا ثم استوى الى السماء في محل في قوله جل وعلا ثم استوى الى السماء የሚልበት ላይ ኢማም አልጠበሪ ኢማም ልናገርበት ባካችሁ ልናገርበትና ገጹን ፈልገህ አገኘው እልክልሃለሁ ካልኩ እልክልሃለሁ መጨረሻ ላይ አዳላልኩ ላይ እኔ የኢሞ ግሩፕ ስለሌለኝ ነው ካልኳቸው አይደለ ማስረጃን ቦታ አታውቅም። ተመልከቱ እንግዲህ ያና 300 ሰዎች አላችሁ 300 ሰው አለ የምትከታተሉ ከሆነ ወላሂ የምታዳምጡ ከሆነ እያንዳንዳቸው የት ቦታ እንደምናገር ከነገጡ ስለምታዳምጥ ታውቀዋለህ የት ቦታ እንደምቀራለህ ማለት ነው። ስለዚህ ሱረቱል በቀራ ላይ ረሂመሁላሁ ተዓላ ሲናገሩ ምናሉ በቀራ ላይ ثم استوى الى السماء ማለት وعود المعاني بقولها جل ثناؤه ثم استوى الى السماء የሚለው አሉ የተፈለገበት ምንድነው على عليهن وارتفع አላህ ከፍ ያለ ጌታ ነው فدبرهن بقدرته وخلقهن 7 سماوات والعجب አሉ ከዚህ በጣም ገራሚው والعجب በጣም የሚገርመው ከዚህ ቦታ ላይ ምንድነው ይላሉ በጣም የሚገርመው እዚህ ጋር ምንድነው የኢዲዓ ሙግትን የሚያቀርቡ ሰዎች ሐሳብ ነው ካሉ በኋላ አዳምጠኝ ሙራድ አዳምጠኝና ሊሚት ያዘኝ ሚዩት ያዘኝ ከፈለክ ደስ እንዳለ ከፈለክ ሚዩት ያዝ ከፈለክ ማውጣኝ እኔ ሐሳብ አቁም ስለፈ والله ሙራድ ይወልህ ሙራድ አዳምጠኝ አይደለም 300 እና 200 ሰው አልኩ 20 ሺህ ሰው ባለበት እንወያይ ከርመን እንወያያለን። የሐሳብ ነፃነት የመናገር መብት ይጠበቅ ተወያይ ወገን ነኝ። ስለዚህ ከነገጡ ነገር አለው እያወጣህ ተናገር አንተ ከነገጡ ልንገርህና እያወጣህ ውሸቴን እንደሆነ አጋልጥ አዳምጠኝ ውሸቴን ይኸውልህ ሙራድ ምስተማ ከሆንክ ማለት ነው ከነገጡ ነገር አለሁኝ እያወጣህ ተናገር አፉ በላይ በቃ አይዋ ስለዚህ እሺ እንግዲህ ተመልካቾች እንደታዘባችሁት ነው ሁላችሁም እንዳያችሁት ነው ኪታብ ላክ ሲባል አይልክም ይሄን ነገር ነው የሚያስኩክ አሁንም ቢሆን ኪታብ ምትልክ ከሆነ እከፍታለሁ ኪታብ ልከህ አውራ ካልበለዚያ እየቀጠፍክ ነው እሳቸው የማይው ነገርኩህ እኮ ቅድም ደግሞ ሊዋሽ ነበረ በነገራችን ላይ በዛው አጋጣሚ መነገራችሁ ትልቅ ውሸት ሊዋሽ ነበረ ቁርጡቢ ላይ ሊዋሽባቸው ነበረ እሳቸው ምንድን ያሉት ድርገምላችሁ እሳቸው ያሉትን ማለት ነው وهو الله سبحانه وتعالى እኮ انه سبحانه الله سبحانه وتعالى مستوين على عرشه ያሉት مستوين على عرشه بذاته ያሉት ዛቱ የበላይ ነው ዛቱ እንደዚህ ነው ብለህ እንትናት በል ሙስተዊን ይያሉ ነው ሙስተዊን على عرشه ያሉ ከአርሹ በላይ ከፍ ያለ እንደሆነና ይሄ ደግሞ ከፍታው بذاته ያሉ ተው እንጂ ሀይ ሆኜ ተዋሽብኛለህ እዚሁ ተው እንጂ ሐቢብ
ይሄ እኮ ጡንቻ መለካካት እኮ አይደለም። ሀቅን ግልጽ ማውጣት ነው። ግልጽ ነው አይደለ? አሁንም ኪታብ ምትልክ ከሆነ ብቻ እከፍትሃለሁ፣ ከዛ ውጭ ግን አልከፍትህም። ሌላው ኢብኑ ጀሪር አጠበሪ ላይ የተዋሸባቸው ነገር አለ። ብዙ ነገር የተዋሸው እኔ አውቄ ነው ዝም ብዬ ማዳምጥህ። ለምን መሰለህ? ዝም ብዬ ማዳምጥህ በነገራችን ላይ እየቀጠፍክ ስለሆነ ነው። እውነት ቢሆን እየላክ ነበር የምታወራው። ተማሪው እዚህ ጋር ስለሚታዘብ ነው ዝም ያልኩህ። ለምን? ውሸት ነው እያወራህ ያለው። እስካሁን እሳቸው አንድ ሀቅ ያወራህ የለም፣ እንዳለ ውሸት ነው። ለምን? እውነት ቢሆን ትልከዋለህ ኪታብ እየላክ ይኸው አንብቡ፣ ከላይ ጀምር፣ ይኸው ሲያቀል ከላሙ ይሄ ነው። እሳቸው ጭራሽ ለእንትን ያመጡትን የዑለማው የሰዎች አቋልን ያመጡትን አውቀህ ቆርጠህ እያመጣህ ነበር። እና ለእኔ ያመጣሃቸውን አውቀዋለሁ እኮ እኔ ከማን ኪታብ እንደምታነብም አውቀዋለሁ እኔ ድንገርህና ማለት ነው። ግን አውቄ ዝም ያልኩ እንደው ኢብኑ ሁሴን ሲብስበት ነው ያወራው። እንታወቃለን ከኔ ጋር፣ እኔ ሚዲያ ላይ የሚሰራ ሰው ነኝ። ከተራ ሰው ጋር እየተወራ ያለው እኔም ልሁን ኢብኑ ሁሴንም ምን ኦሳማም ታውቀናለህ አንተ በደንብ ጠንቅቀህ ምን እንደምትቀራ የት እንደምትቀራ ሁሉ ነገር አውቀዋለሁ። አትዋሽ። ሌላው ኢንሻአላህ እኔ አሁን መረጃ ልጥቀስ ነበር ግን እሱ እንትን እንዳይል በደልከኝ እንዳይል ይኸው እኔ ከፍተሃለሁ፣ ኪታብ ከፍተህ አውራ። ሁለተኛ ቁርጡቢ ላይ ዋሽተህባቸዋል። ቁርጡቢ በግልጽ ምንድን ነው እያሉ ያሉት? አላህ ከአርሹ በላይ ነው፣ ሙስተዊን አላ አርሺ ቢዛቲሂ እያሉ ነው። የትም እኔ አሁን ሰብሬያለሁ፣ በቃ ወላሂ ሰብሬያለሁ። የትም እንዳትሄድ ማለት ነው። በቃ ቢዛቲሂ ያምኑ እንደነበር ቁርጡቢን አምጥቼልሃለሁ። ከቁርጡቢ በኋላ አንተ ብትፈነጭ ብትዘል ወደ ቀኝ ወደ ግራ ብትወጣ ምንም የምታመጣው ነገር የለም። የራስህ ኢማም መስክረዋል፣ ቁርጡቢ መስክረዋል። ወይ ሙጀሲም በላቸውና ቁርጡቢ ቁጭ በል። ቁርጡቢ ሙጀሲም ናቸው በል፣ ወይ ዋሽተዋል፣ ሙጀሲም ናቸው፣ ቀጣፊ ናቸው በልና ቁጭ በል። ወይላስ ይኸው ኢማምክ ጦበሪ በዛቱ አላህ ከአርሽ በላይ ይሉ ነበር ብሎ አስቀምጠዋል። በቃ ጨረስን። ውይይቱ አብቁቷል ያልኩ ለዚህ። ግን አንተ ማሻአላህ አለይክ በጣም ደፋር ነህ። ድፍረት ከየት እንዳገኘህ አላሁ አዕለም። ብቻ ቀጥል። ግን ኪታብ ከፍተህ አውራ። ባረከላሁ ፊክ። እኔ አላወራም ወላሂ ለአንተ ነው ዱን የሰጠሁት። ኸይር ኢንሻአላህ። አይዋ እንዲህ አይነት ቆይ አሁን ሚውቻዝ ሙራድ ዝም ትል እንዳንድ ጊዜ ወይስ ግሩፕ ልውጣለህ? ከግሩፕ ልውጣለህ ወይስ ልናገር ወይስ እንዴት ነው? ተፈቀደልኝ ለመናገር? ኪታብ ማትልኮ ነው ኪታብ አዳምጠኝ። እንደዚህ እያልካት እንትን አትበል እኮ አዳምጠኝ። እኔ መጀመሪያ ላይ እኔ እንደምናገረው አዳምጠኝ። ኪታብ ገጹን እዚህ እንትን ላይ ግሩፕ ላይ ማለት ነው መላክ የምትችሉ ልጆች አዳምጠኝ። እስኪ ልናገርበት ዝም በልሽ። አሁን ሙራድ አሁን እዚህ ጋር እኮ ዝም በልሽ ሚውት ያዝልኝ። አሁን ልክ ሌሎች ባረከላሁ ፊክ ሰማው እኮ እሱ እኮ ሚውት ያዝ በቃ ከላስ እኮ በቃ ሀክል ባረከላሁ ፊክ አሕሰን። እንደዚህ ነው ውይይት ከተባለ አሁን እንግዲህ በተናገርከው ቃል ላይ እሱ ላይ አሁን መልስ ሰጥና ነው እንደገና ደግሞ ኪታብ ስናገር እዚህ ጋር ልጆች ካላችሁ ሀቢብ ባረከላሁ ፊክ። ይኸው ኢብኑ ሁሴን ደግሞ አንተ ተነሳ ሞራል ዝም ማለት አንተ ትነሳለህ። እኔ ስለማውቅ ወላሂ ለካ ተናገሩኝ እዚህ ግሩፕ ላይ ቢላሂ العظيم አንድ ነጥብ አጣፊ ካለው ክላከው ኪታቡ ያለበለዚያ ልልከው እኮ ነው ልልከው ነው እያልኩ አንተ አይደለም ለዛሬ አሁን ነው የምልከው አሁን ነው እኮ የምልከው አቋሷቸው ሙራድ 309 ሰው አለ። ይበቃሃል ኢብኑ ሁሴን ይበቃሃል እንጂ እኮ አክብረኝ እኮ እንግዲህ እኮ ነው ግሩባችሁ ላይ 614 ያዳመጠ ያለው 614 ጆሮ ነው ያዳመጠ ያለውና አክብረን እኛ 20 ሰው አለበት ነው ወይ ቆይተናል። አንተ ሶስት ምናምን ተዋትበል 100 ሺህ ለምን አይሆንም? ግን አክብረን እና ታዲያ ደረጃውን የጠበቀ ውይይት ነው። ከመሀል እየሄድ እያመጣ ያለው خلاص በቃ ኪታብ ጨረስን። በቃ ጨረስን። ካልቻለ ወረደም አልወረደም ኪታብ መምጣት ካልቻለ አለቀ ውይይቱ እዚህ ጋር። ኪታብ መምጣት ካልቻለ ውይይቱ አለቀ እዚህ ጋር። ወላሂ ተማሪዎች የላችሁ እና አይምሮ የላችሁም እንዴ? እኔ ምነው ግን እነዚህ ሰዎች ጋር የምትማሩ ሰዎች አይምሮ